ኢትዮጵያን ሊያፈርስ የሚችል ኃይል በዚህ ምድር የለም። ኢትዮጵያ ነበረች፣ ኢትዮጵያ ትቀጥላለች። ኢትዮጵያ ትፈርሳለች የሚል ስጋት በብዙ ኪሎ ሜትር ከኛ ወደ ኋላ የቀረ ሐሳብ ነው። የኛ ጭንቀት በምን ፍጥነት ትበለጽጋለች የሚለው ብቻ ነው። ለዚህም ላለፉት 40-50 ዓመታት ታንቆ የቆየው የኢትዮጵያ የኢኮኖሚክ ሪፎርም ውሳኔ ክቡራትና ክቡራን ቀላል ውሳኔ አልነበረም። በቀላል ውሳኔ ብልጽግናን ልናረጋግጥ ስለማንችል አንዳንዴ የሚጎረብጡ በዘላቂነት የኢትዮጵያን ብልጽግና የሚያረጋግጡ ጠንካራ ውሳኔዎች መወሰን ግዴታ ስላለብን የተወሰነ ጉዳይ እንጂ በቀላሉ የሚወሰን ሐሳብ አልነበረም። ምን አመጣ የሚለውን በዚህ ዓመት እናያለን። ኤክስፖርታችን ተቀይሮ ኢምፖርት ሰብስቲዩሽን ተቀይሮ የኢትዮጵያ እድገት ባለፉት 6 ዓመታት ያላመጣውን ውጤት አምጥቶ በዚህ ዓመት መጨረሻ በጋራ የምናየው ይሆናል። በግብርና፣ በኢንዱስትሪ፣ በማይኒንግ፣ በዲጂታል ኢትዮጵያ፣ በሲቪል ሰርቪስ፣ በፍትህ ተቋማት፣ በዲፕሎማሲ ያልነካው ረገድ የለም። በሁሉም ረገድ ግልጽ ሮድማፕ በመንደፍ አጠቃላይ ንቅናቄ ፈጥሯል።